ከአሌክስ አብርሃም። የፍሪምባ ጦርነት። በንቃት ድንበር እየጠበቅኩ ነው። ጠላት ፊት ለፊት አፍጧል። በማንኛውም ሰዓት ወደ እኔ ሊንደረደር ይችላል። በመጠኑ ያደፈች ጅንስ ቁምጣዬን ከግርድ ቀይ ካኔተራ ጋር ለብሼ ነጠላ ጫማዬ በእግሬ ስር ትመስል በእግሮቼ ጣቶች በመንከስ ከቤታችን በር ላይ ያለሁት በእጄ ከአቅሜ በላይ የሆነ ብትር ይዣለሁ። የአያቴ የተሰበረ መቋሚያ ነው። መቋሚያም የተሰበረው እዚሁ በአይነ ቁራኛ የምጠብቀው ጠላት ጀርባ ላይ ነበር። አባቶቻችን ያወረሱን ጠላት አያቶቻችን ባወረሱን ሰባራ መቋሚያ እያስተካከልኩ ነው። ነገ በዓል ነው። ቤታችን ትንሽ ጠቦት ታርዶ ቤቱ ስጋ ይሸታል። እናቴ ቤቱንና ስጋውን እንድንጠብቅ ጥብቅ ትዕዛዝ ሰጥታኝ ገበያ ሄዳለች። በዋናነት የተሰጠኝ ተልኮ አንደኛ ዶሮዎች የተሰጣቸውን የሽሮ ክክ እንዳይበትኑ፣ ሁለተኛ ሌባ ወደ ቤታችን እንዳይገባ፣ ሶስተኛውና ዋናው ገንባው እዚች ግድም ድርሽ እንዳይል ነው። እዚች ግድም ድርሽ እንዳይል ማን ገንባው? ዶሮዎች ስጡ አካባቢ መለቃቀም ጀመሩ። ስጡን መብላትም ሆነ መበታተን ግን የለባቸውም። ሌባ በእግራችን ጥግ መሄድ ይጀምራል። ደህና አደራችሁ ብሎ ማለፍም አይከለክልም። ሰላምታ በእግዚአብሔር ላይ ትላለች እናቴ። በእርግጥ ሲደጋግሙት 3 ጊዜ እንዴት አደራችሁ አንዱ ለነገር ነው ትልና የእግዚአብሔር ሰላምታ ሲደጋገም ባለቤትነቱ ለሰይጣን ሊሆን እንደሚችል በተዘዋዋሪ ትናገራለች። እና ሌባው እስካልደጋገመ ድረስ ሰላም ብሎ ማለፍ ይቻላል። ገንባው ግን በዚች ግድም ድርሽ ማለት የለበትም። ወላ ሰላም ማለት ሁሉ አይችልም። ሰላምታውም ደገመም አልደገመም በቃ የበላይ ትዕዛዝ ነው። ገንባው በመንገዳችን የሚኖር ባለቤት የሌለው ትልቅ ድመት ነው። የበግ ግልገል የሚያክል ሽንጉርጉር ድመትና ከተቀመጠበት 15 ሜትር ራቅ ብሎ ኋላው ሸብረክ በማለት ሁለት የፊት እግሮችን ቀጥ አድርጎና ደረቱን ነፍቶ ጉርድ ፎቶ ሊነሳ ፎቶ አንሺ ፊት ለፊት የተቀመጠ ጎረምሳ መስሎ ቆሟል። ተራ ድመት እንዳይመስላችሁ። በሰፈራችን ውስጥ ያልተገለበጠው ድስትና ያልከፈተው ሞሰብ የመንጠቅ ሙከራ ያላደረገበት የሥጋ ዘር የለም። መንደራችን ውስጥ ዶሮም ይሁን በግ ሲታረድ ገንባው ጠባቂ ቃፌር ማቆም ችል የማይባል ጉዳይ ነው። ገንባው ቢመችም ቆሞ ከመሄድ በግ ሳምባ ይመነትፋል ይሉታል ሞኝ ሰፈርተኞች። ታሪክ የሚተነፍፉት የታማኝነት ሳምባቸውን በቁማቸው እንደመነተፈባቸው ማን በነገራቸው። ገንባው ግዙፍ ቢሆንም የተጎሳቆለና በእድሜ የገፋ ድመት ነው። ትንሽ ያነክሳል። በዛ ላይ አንድ አይን የለውም። ጅራቱም ቆራጣ ነው። ሲጮህ ድምፁ ያስፈራራል። እማማ ብርዘገን ለፋሲካ የገነጣጠሏትን ዶሮ ላጥ አድርጓቸው ሲሮጥ ጉሮሮውን በቢላዋ ወቅተውት ነው መሰል ድምፁ ተበላሽቶ የቀረው። የዛሬን አያደርገውና ሚያው 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 ሲል የአይን ሰራዊት የሚያርድ ሴት ድመቶችን የሚያማልል ድምፅ መረዋ ድመት ነው። ድሮ የጋሼ ታምራት ድመት ነበር። አንድ ቀን ታዲያ ፍሪምባ የሚባል ነገር ሰረቀ ብለው አባት አመሩ በአንካስ ሲወቁት። በዛ በኋላ እሳቸው ቤት መኖር አቆመ። ጨካኝ ናቸው። ፍሪምባ ለምታክል ስጋ ብለው ተወልዶ ባደገበት ቤት አባረሩት። ያውም በአንካሴ መተው ወቅተው። እሳቸው ግን ድመቱ ለፍሪምባ ብሎ አለጋውትም ብለው ዋሹ። ትልቅ ሰው ዋሻን ደግሞ እኔ እኮ የሆነ ሁሉ በአይኔ በብረቱ አይቻለሁ። ማርያምን አይቻለሁ። ድንበቱ ፍሪምባውን በአፉ አንጠልጥሎ መሬት ለመሬት እየተኛ ለኛ ቤት ፊት ለፊት ወዳለው የውሃ መውረጃ ቱቦ ሲሮጥ አባታምሩ ልክ እንደ ኦሎምፒክ ተወዳዳሪ ግራጃቸውን ወደፊት ቀስረውና ጦር የጨበጠ ቀኝ እጃቸውን እስከቻሉ ድረስ ወደ ኋላ ሰግጠው በሰፋፊ እርምጃዎች ተንደረደሩ። 1 2 3 ጦሩን ዥው አደረጉት። ድመቱ ሲሮጥ ጦሩ ሲከተለው ጦሩ ሕይወት ያለው ይመስል ነበር። ልክ ቱቦ ጫፍ ላይ ሲደርስ የድመቱ የኋላ እግር ታፋ ላይ ጦሩ ተቅበጠበጠ። አቤት ገንባው እንዴት ባሰቃቂ ጮሆት እንደ ጮሆ እንደ አምፑላስ ነው የሚጮኸው። ሚያው 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 ሲጮህ በአፉ በያዘው ፍሪምባ ወደቀ። አንድ ነጭ ያልቆሰለም ያልተወጋም ድመት ቀልቦት ወደ ቱቦ ወደ ጥልቅ አለ። ጎረቤት ሁሉ ጎረቤት አቤት አጨካከን እናትዬ በእግዚአብሔር ፍጡር ነው ምን በደለ እያለ ሲያጉረመርም አባታምሩ ታሪክ ፈጠሩ። የልጅ ልጄን አይኗን ሊያወጣት ነበር እኮ ግዴላችሁም ይህ ድመት አውሬ ሆኗል በማለት የፍሪምባውን
ሁሉ የትውልድ ለማዳን የተደረገ ጦርነት አስመሰሉት። የሚገርመኝ ታዲያ በየመንደሩ ሰው በወሬ ይህ ድመት ምን ሆኖ ነው የሚያነክሰው ሲባል ይህ አውሬ ነው፣ የጋሼ ታምራት የልጅ ልጅ አይኗን ሊያወጣት ሲል አያቷ ደርሰው በአንካስ ሲወጉት ይላል። ጭራሽ አይጦቻቸውን እያሳደደ እንደ ፊጀላቸው አውሬ የሚል ስም ሰጡት ለዚህ ምስኪን ገንባው። ትልቆቹ ሰዎች ሁሉ ጸጉራቸውን የሸበተው አስተማሪው ሰውዬ ትልቁ ቤት ውስጥ የሚኖሩት ሳይቀሩ ይህን የፈጠራ ታሪክ ያወራሉ። ታዲያ ለአገር ታሪክ ስናወራ ሲሉ አሳምኗቸው ትላንት አፍንጫቸው ስር ያውን በጠራራ ፀሐይ የተፈጸመ የድመት ታሪክ ወጊው በፈለገበት መንገድ የተረከ ሁሉ ስለ ሀገሬ ታሪክ እናውራ ሲሉኝ እንዴት ልመናቸው? በመንደራቸው የድመት ታሪክ ያልታመነ ሁሉ ስለ ሀገራቸው አንበሶች ደብዱ ሲደሰኩሩ እንዴት ልቤ እሺ ብሎ ይቀበል? ታሪክ ማውራት ታሪክ ከመስራት እጅግ ለጀግንነት እንደሚጠይቅ የገባኝ ያኔ ነው። ከዛ ጊዜ ጀምሮ ጦርነቶች ሁሉ የአደባባይ ምክንያታቸው ምንም ይሁን ምን ከኋላቸው ፍርምባ የሚባል ስጋ ያለ ይመስለኛል። ገንባው አውሬ አይደለም። ገንባው የከለከሉትን የዕለት እንጀራ ነጥቆ ተመስገን የሚል ምስኪን ድመት ነው። የዕለት እንጀራውን ሲነጥቃቸው ለዘላለም ሰውን ነጠቁት። ያኔ ባንካሴ ባንወጋው ኑሮ ትውልዱ ሁሉ እውር ሆነ እያሉ ከድመት ጥፍር በባስ በውሸት ጥፍራም ታሪክ ጭፍን ትውልድ ይፈጥራሉ። በሐሳብ በቀረቀርኩት ቀና ስል ገንባው የለም። በስማም የት ሄደ? ሰባሪያ መቆሚያዬን ወድሬ ወደ ኋላ ሮጥኩኝ። መስኮቱ ገርበብ ብሏል። የጠቦቱ ታፋም ተሰቅሎ በነበረበት የለም። ወይኔ ጉዴ! ዛሬ እናቴ ገደለች። በቃ ሩጬ ወደ ውጭ ስወጣ ገንባው ታፋውን እየጎተተ ወደ ቱቦ ጥልቅ ሲል አየሁት። ወይኔ አንካሴ ኑሮ በነበረ ይህን አውሬ አለቀው ነበር አልኩ ለራሴ።